እስከ 5 ሰዓት ጧት 12 ሰዓት ይሄዳል ይጸልያል። እገላው ነበር በገዛ መኪናው። እስካሁን ስንት ዓመት ነው ላብራይ ካለ? ከተጋለጥኩ 9 ዓመት። ከተጋለጥክ እሱ ካወቀህ ነው? እሱ ካወቀ 9 ዓመት። አንዳንዱ ይጋለጥና የተጋለጠበት ሰው አያውቀውም ወይ ይስማማዋል። ከባህሪ ጋር ልምምድ ያለው ይሆንና ያመነታል እድሜ ልክ። ሌላው ደግሞ ምንድነው መንፈሳዊ ውጊያውን የበለጠ ማዳበር የሚችልበትን አቅም እንዲያገኝ ራሱን አያዘጋጅም። አሰቃየኛው ይሰግዳል። 300 ስገድ ይላል ያሰግደኛል። የቅዱሳንን ስም ይጠራል። ተነስኩም ስገድ ይላል። ያሰግደኛል። ምን እያጠቅጠኛ ተሰቃየው። ያላደረገኝ የለ እንደተጫወትኩበት ተጫውቶብኝ። ገንዘብ አልፈልግም እኔ ስላሴ ባሪያ ነኝ እያለ ይቆጠቅጠኛል በመቁጠሪያ ቀጠቀጠ። ተጫውቶብኝ። ማነው ስም? ሰይጣን ዛር። አትገርምም? እንዲህ ሰው ላይ እንደዚህ ስትጫወት። በቃ ትዳሩን አፈረሱ፣ ልጆቹን አሳዘኑ። 4 ዓመት ትዳሩን ካፈረሱ ጓደኛው ነው ጠላት። እሱ ነው ይዞ የመጣው እኮ ጓደኛው። እሱ ላይ ለምን ዛር ሆንክ? ለምን ዛር ሆንክ? ከቤተሰብ ነው ያመጣሁት፣ ከቅድመ አያቶች። ሰው ሃይማኖትን ነው የሚያወርሰው፣ እኛ ክፉን ነው የምናወርሰው። ከቤተሰብ ለዚህ ነው ጊዜው፣ ሰዓቱ፣ ወቅቱ ሁሉ በባህሪያችን ላይ ተጽዕኖ የሚያሳድረው። ምን የበረከት አይደለም እኮ ይሄ የተቀመጠበት፣ በረከትን የሚሰጥ አይደለም እኮ የተቀመጠው፣ በረከቱን የሚነጥቅ ነው። በረከቱን ለመያዝ ግን መታገል ግድ ነው። ይኸው የሚሰግድበት ይኸው ሙስሊም አድርጌው እንደ ሙስሊም የሚሰግድበት ይኸው ሰላም አለይኩም ይሉታል። ሙስሊም ይስቃል። እሱ ችግር የለም፣ ምንም ችግር የለም። እንዴ ታዲያ ምን ችግር አለ? እሱ ሚስጥሩን ያውቃል። በጣም ተንኮለኛ ነው፣ ለእኛ ጠላታችን። ስግደት መለኮታዊ ግርማ ነው። አልሰግድ ብሎ አይደለ ዲያብሎስ የወደቀው? ዝም ብለህ ተገትረህ እድሜን ከጨረስከው ምኑ ላይ ነው ታዲያ? ያንተ ከሰይጣኑ በምን ተለየን? ቤት መስገጃ የለ፣ መንበርከኪያ የለ። እስላም ወገኖቻችን እኮ መስገጃ አላቸው። አየህ፣ እኛ ስግደቱን በሙሉ ያስተውን ግብጾች ናቸው። እነሱ ይሰግዳሉ፣ አንተ እንዳሰግድ አደረጉና ለመተተኛ አሳልፈው ሰጡ። ስግደት ማለት 1000 ጊዜ አስማት ከመፈለግ 21 ጊዜ መስገድ ይሻላል። 1000 ጊዜ እጽዋት ከማሰስ 12 ጊዜ መስገድ ይሻላል። እጽዋት እኮ ምን ያው በቃ የማክሰኞ ፍጥረት ነው። እኛ በዚህ ከመናፍስቱ ጋር ሆነን ደንቁረን ወደ መሬት የሚቆፈር ከላይ ከዛፍ የሚበጠስ ፍለጋ ዘመናችንን እንጨርሳለን። በልተምርቅቅ አሁን ለቃ ትሄዳላት የለም። ሰልችቶኛል፣ እሄዳለሁ። ሰልችቶኛል። ስንት ናችሁ ጠቅላላ? የደብተራ 5 ነበርን፣ ግን ቅጥቀጣው እየበተናቸው እየጸለየ መዝሙረ ዳዊት ያንቀጠቀጣ ይበትናል፣ ይሰግዳል። እሺ በቃ ይታደሳል። እያሳደሱ እሱ ደግሞ መታደስን ተው፣ ችግር እንደዛ እያደረገ በአየር ላይ ያለ የደብተራ መጣ። ተንበል ተዘጋጅ። ሁላችሁ ስንት ናችሁ ጠቅላላ? ከነ ሰራዊታችን ነው። ከነ ሰራዊት ምና ከነ ኮተት የለውም። እሱ የሌጊዮን መብዛት ያንን ምስኪኑን ሰው ከመዳን አላስጣለው። ምንም ትርጉም የለውም መብዛቱ። ብዙ ሻለቃ ሆነው ሰፍረውበት ነበረ። ግን 9 ነን ዋናዎቹ። በተዘጋጅ ዋጥ ነው ተከሰውነቱ ላይ ከአባቱ ነው የመጣው። አባቱ ሞቷል። 26 ዓመት እሱ ሲሞት ነው የገባሁት። ወደ እሱ መጣ። ምን አገኛለሁ ብለህ መጣ? እንደሱ ይሰግድልኛል፣ እንደ አያቶቹ ይሰግዳል ብዬ የደም ቡና እንኳን ከተወ 7 ዓመቱ እርጉም ነው። ምን ቡናው ምን ያደርግሃል? ለእኔ ግብሬ ነዋ። ግብሬ እኮ ነው። በቃ እሱን ካልጠጣው የሚያፋሽቀው የአዳም ዘር ምን መሰለ? ቡና እኮ ነው። ቡና ሱስ አለብኝ እያለ የሚጠጣው ምን መሰለ? ችግር የለም። ቡናው ምንም በባህሪው ተንኮል የለውም። የማክሰኞ እጽዋት ነው። ሆኖም ግን ምን አደረገው? መናፍስቱ ወደ ራሱ ግብር ወሰደው ማለት ነው። ለራሱ ግብር ሲጠቀምበት ሱስ አድርጎ ይቆላልኝ ይላል። ሰውየው አይደለም የሚጠጣው፣ ራሱ ነው የሚጠጣው። ይፈላልኝ ይላል፣ ራሱ ነው የሚጠጣው። መናፍስቱ የራሱ ማድረጉ ላይ አልተጠነቀቅንም እንጂ የማክሰኞ ማንኛውም ተራ ፍጥረት ነው። አረንጓዴ ፍጥረት ነው። የአረንጓዴ ዕለት የተፈጠረ ነው። ይሄ አሪዎስ ሸናበት ምናምን የሚለው አይሆንም። እሱ
እንደዚህ ብሎ ነገር የለም። ምክንያቱም በዛን ጊዜ የተፈጠረ ነገር የለም። ከመጀመሪያ ከተፈጠረው የተፈጠረ ነው። ለብቻው የበቀለ ነገር የለም። አረንጓዴው አረንጓዴ ጊዜ ነው። ይህንም በሌላ ጊዜ በሰፊው እንማራለን። በልቦጥ እናውጣ ከሰውነቱ ፈጠን 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 ምን ውጣ አብለውጣ ተዘጋጅቻለሁ። ምንድነው ሲማር አብረህ ተምረሃል? አዎ አብረን ተወልደናል፣ አብረንም አድገናል። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ በወላዲተ አምላክ ስም በወላዲተ አምላክ ስም በወላዲተ አምላክ ስም አይ በደንብ ጥራው እንጂ በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ቅዱስ ሚካኤል በቅዱስ ፋኑኤል ስም ቅዱስ ፋኑኤል ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ስበት ክፉን ማውረስ የሁላችንም ዕጣና ዕድል ሆኗል። እንደዚህ ነው ስነ ስርዓቱ፣ እንደዚህ ነው። እዚህ ሌላ ቦታ የሚጮኸው ጩኸት እዚህ ክልክል ነው። መናፍስቶቹ አንዴ ከሰሙ ይታዘዛሉ፣ ከኛ በላይ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ማነው ማነው? ኃይለ ሥላሴ ኃይለ ሥላሴ ኧረ ቆንጆ ስም ነው። ተሰቃየሁ ረጅም ዓመት። አንተም ነቃ በላ በርትተሃል። ግን ያው ውጊያውን አውቀዋል። ውጊያውን ታገላለሁ። እንግዲህ ከአባትህ ነው የተወረሰው። እንግዲህ መንፈስ ሲወረስ አስበው። መሬት ርስት አልሰጡህም፣ መንፈስ ነው የሰጡህ። እንደረግ እንግዲህ እግዚአብሔር ባለማወቅ ነው። እነሱ የድሮዎቹ መንፈስ ቅዱስን ሰጡ። ዘመን ሲያልቅ ደግሞ ዛርና ውቃቢን እንሰጣለን። እግዚአብሔር ምሕረቱን ያብዛልን። ጊዜ ሲያልቅ፣ ዘመን ሲያልቅ፣ ሰው ሲያልቅ፣ በቃ ሰው ሲያልቅ የመጣ ጣጣ ነው። በል በርታ፣ በርታ። ያው ምንድን ነው ሳንጎማ ነው ወይስ ምንድን ነው? ከእናቱ ከአባቱ ተነስ፣ ቁም። ምን ትቆጣጠረ? ቁም፣ ፈጠን በል። ከእናትም ከአባትም። አዎ። ስንት ዓመት ነው ከያዝከው? እድሜ ልኩን። በ40 ቀን የምናገኘው መንፈሳዊ ልጅነት በፍጽምና በኩል እንዳይመጣ የቤተሰቦቹ ትግል ከጣዖት ጋር የተያያዘ ሲሆን ያቺ መንፈሳዊ ልጅነት ለጊዜው ብቻ ይሆናል። ለጊዜው እንድንኖር ብቻ ጥበቃውን ለማወቅ በጥበቃው ኃይል በኩል ለማለፍ እንዲሁም በመስጋናና በጸጋ ውስጥ ለማለፍ በይቅርታው ጥበቡ ለተጎብኝተን ለመኖር እድሉን እንድናጣ ልምምዳችን አስቸጋሪ ነው። አሁን ለቀት ሄዳለን። ይሄዳል። ሰይጣንና አጋንንት ነው። አጋንንት ነኝ። አጋንንት መተት አለ። የበረሃው አጋንንት ነኝ። በረሃ ለበረሃ አንከራትቼዋለሁ። ለምን አንከራተትከው? በረሃ ዙሯል። ሁሉም በረሃ ዙሯል። የት አዞርከው? በሶማሌ ወደ ሳውዲ፣ በሊቢያ ወደ አውሮፓ፣ ባህር ለባህር አንከራትቼዋለሁ። ይሄኛ ትውልድ መናፍስት የሚያንከራትተው ነው። ለምንድን ነው ሲባል ለመንፈሳዊ፣ ለእምነት፣ ለጸጋ፣ ለሞገስ አይደለም። ለእንጀራ ያንከራተታል። እንጀራው ጠፍቶት፣ እድሉ ጠፍቶት፣ ሰው መሆኑ ጠፍቶት፣ መኖር መሮት ሄጄ ልሙት እያለ ይንከራተታል። ይሄ በረሃው ዛር የሚያሯሩጠው ነው። በቃ በየበረሃው ያዋትነዋል። በየእንትኑ ብቻም መከራ ማሳየት ነው። ስንት ዓመት አንከራተትከው? 20 ዓመት ሆነኝ አንከራተትከው። አሁን ከየት ነው የመጣው? ከእንግሊዝ። እንግሊዝ ነው? እንግሊዝ። ተንበርከክ። ይወጣጠራል። በል ተዘጋጅ። ከሰውነቱ ዋጥ ነው። 5 ዓመት አይሰራም። 5 ዓመት አይሰራም። 5 ዓመት አላሰራሁትም። አስተኝቼዋለሁ። 5 ዓመት ከቤቱ አላውጠውም። 5 ዓመት ሙሉ አስሬ ይዤዋለሁ። አስሬ ይዘዋል። መብራቱ የለም። አሰርከው 5 ዓመት 5 ዓመት ከቤት አላስወጣውም። ከቤትም አላስወጣው። 5 ዓመት 5 ዓመት ሙሉ አሰቃየው። ወገቡን ይዤዋለሁ።
አስቀድጄ እጁን እሺ በስላሴ ስም በስነ ስርዓት አውራ። በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ለቀነው ሲኦል ታስረናል። ቤት ስንት ዓመት አሰርከው? 5 ዓመት እንግሊዝ ሀገር ምንም ስራ አይሰራም። አስቀምጫዋል ወገቡን ይዤ። ወገቡን ያዝከው? እሺ በል ወጥ ነውጣ። ከወገቡ ወጥ ነውጣ። ፈጠን። ወገብን ይይዛል፣ አንደበትህን ይይዛል፣ ቋንቋህን ይይዛል፣ ዓይንህን ይይዛል፣ ባህሪህን ይይዛል። ምንም አይዘው ነገር አለ። እግርህን ይይዛል። እንደፈለገ እኮ ነው። በል ተዘጋጅ። በስላሴ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም ሁላችንም ተጠራርገን ሲኦል ታስረናል። ሁሉ ስመጥጭ ነው። እግዚአብሔር ይገስጽ። አቤት ውርስ እግዚአብሔር ለእግዚአብሔር ሕዝብ አወርሳችኋለሁ ያለው ርስትንና ኢየሱስ ክርስቶስን ነው። እኛ በገዛ ፈቃዳችን ደግሞ ክፉ መንፈስን እናወርሳለን። መውረሳችንን ሳናቅ ተወርሰናል። ደግሞ በጣም የሚገርመው ይሄ ነው። እሺ ተነሳ። አንበሳው 5 ዓመት እንግሊዝ ሀገር 5 ዓመት ብድግ። እስቲ ስገድ፣ ወገብህ እስቲ ተነሳ፣ ስገድ። እንትን የመሰላውን እንደው ወገብ ሲያዝ እስቲ ስገድበት። የታሰረ ትውልድ ቶሎ ነው። ፈጠን ብል ይበቃል። እንዴት ነው አለ ወገብ ላይ ተነሳ። ልማምባት ተሰቃዩ አባቴ። በረሃ ለበረሃ ተንከራትቼ ከልጆቼ ጋር እንኳን አልኖርም። 2 ልጆች አሉ። ሚስቴንና ልጄን ከዚህ ወስጃቸው ተለያየ። ብቻዬን ነው የምኖረው። የት ሀገር? እዛው ወስጃታለሁ። የት? እንግሊዝ ነው የምኖረው። እኔ አባቴ መከራዬን አየሁ። ለእናትና ለአባቴ ሁሉ እባካችሁ ሂዱ ብዬ ስላቸው